በንግዳችሁ ሽያጭ በግምት ዋጋ መተመንን አቁሙ። ይህንን የሽያጭ ዋጋ ቀመር ተከተሉ። ጤና ይስጥልኝ። እንኳን ወደ ቻናላችን በደህና መጣችሁ። ብዙ ሰዎች ጥሩ ምርት ካላቸው ደንበኞች ራሳቸው ይመጣሉ ብለው ያምናሉ። እርግጥ ነው ይህ አስፈላጊ ጉዳይ ቢሆንም ብቻውን የሚሰራ እውነት አይደለም። ይልቁንስ የተሳሳተ የሽያጭ ዋጋ ተመን ንግድን በቀላሉ ከጨዋታ ውጭ ሊያደርግ ይችላል። ዛሬ በንግድ ውስጥ እጅግ ወሳኝ የሆነ ክህሎት ስለሆነው የሽያጭ ዋጋ ተመን ወይም ፕራይሲንግ እንነጋገራለን። ዋጋችሁ በጣም ዝቅተኛ ከሆነ ብዙ ዕቃ ልትሸጡ ትችላላችሁ፣ ነገር ግን ኪሳራ ውስጥ ትገባላችሁ። በሌላ በኩል ደግሞ ዋጋችሁ በጣም ውድና የተጋነነ ከሆነ ደንበኞች እናንተን ይሸሻሉ፣ ወደ ሌላ በመሄድ ሌላ ቦታ ሊገዙ ይችላሉ። ታዲያ ዋናው ጥያቄ ለቢዝነሳችሁ ስኬት ትክክለኛ የሽያጭ ተመንን እንዴት ታስቀምጣላችሁ? በዚህ ዝግጅት ይህንን ጠቃሚ ጉዳይ የምናየው ይሆናል። ከእናንተ የሚጠበቀው ቻናሉን ሰብስክራይብ፣ ላይክ አድርጋችሁ ተከታተሉ። ለመሆኑ የሽያጭ ዋጋ ተመን ወይም ፕራይሲንግ ምንድን ነው? የሽያጭ ዋጋ ተመን ማለት ደንበኞች ለምርት ወይም ለአገልግሎት ምን ያህል እንደሚከፍሉ የሚወሰንበት ሂደት ነው። ቀላል ቢመስልም የሽያጭ ዋጋ ውሳኔ ከቀላል ሂሳብ በላይ ትልቅ ተጽዕኖ አለው። ምክንያቱም የምንወስነው የሽያጭ ዋጋ የምናገኘውን ትርፍ መጠን ወይም ፕሮፊት ማርጂኑን፣ በቀን ወይም በወር ውስጥ የምናከናውነው የሽያጭ መጠን፣ የደንበኞችን እምነትና አመለካከት እንዲሁም በንግድ ዘላቂነታችን ላይ ከፍተኛ ተጽዕኖ ስላለው ነው። ስለሆነም የሽያጭ ዋጋ ተመን ማስቀመጥ ብዙ ነገሮችን ግንዛቤ ውስጥ ያስገባ መሆን አለበት። አዳዲስ የንግድ ቤቶች የሚሰሩት አንዱና ትልቁ ስህተት ተወዳዳሪዎቻቸው ወይም ሌሎች ተመሳሳይ አገልግሎትና ምርት ያላቸውን የንግድ ተቋማት በጭፍን የእነሱን መቅዳት ወይም መኮረጅ ነው። ወደ ሌላ የንግድ ተቋም ገብታችሁ የተለጠፈውን ታያላችሁ ወይም ትጠይቃላችሁ። ከዚያም ያንን ዋጋ በራሳችሁ ምርቶች ላይ ትለጥፋላችሁ ወይም ከዛኛው ጋር ተመሳሳይ ሆነ። የሽያጭ ዋጋ ለመወሰን ከኛ ጋር ተመሳሳይ ምርትና አገልግሎት ያላቸውን ለማነጻጸሪያነት መጠቀም እንደ አንድ ግብዓት የምንወስደው እንጂ ያንኑ ተመሳሳይ ለማድረግ በፍጹም አይሆንም። ምክንያቱም የእናንተ ወጪ ስሌት ከነሱ ሙሉ በሙሉ የተለየ ቢሆንስ? ተወዳዳሪዎቻችሁ ሊኖራቸው የሚችለውን እነዚህን እውነታዎች ቢኖሩስ? ሄዳችሁ ያያችሁት የኮረጃችሁት የንግድ ተቋም እናንተ ካላችሁበት ሁኔታ ከዚህ ቀጥሎ ባሉት ሊለዩ ስለሚችሉ፣ ለምሳሌ ምናልባት እነሱ በቀጥታ ከአምራቹ ይገዙ ይሆናል፣ እናንተ ግን ከጅምላ አከፋፋይ ልትገዙ ትችላላችሁ። በብዛት በጅምላ ስለሚገዙ ከፍተኛ ቅናሽ አግኝተው ምርታቸውን የገዙ ሊሆኑ ይችላሉ። ወይም ደግሞ ምናልባት መስሪያ ቦታ ወይም ህንፃው የራሳቸው ሊሆን ይችላል። እናም የሌሎችን የመሸጫ ዋጋ ከመውሰድ በተጨማሪ እነዚህን ሁኔታዎች መተንተን እጅግ አስፈላጊ ይሆናል። የራሳችሁን አጠቃላይ ወጪዎች ሳታውቁ የነሱን የመሸጫ ዋጋ ዝም ብላችሁ ከኮረጃችሁ በእያንዳንዱ ሽያጭ ላይ ኪሳራ ሊያጋጥማችሁ ይችላል። የራሳችሁን ወጪዎች ሳታሰሉ መቼም ቢሆን የሌላውን ሰው ዋጋ አትቅዱ። ስለዚህ ለንግዳችሁ ልትጠቀሙበት የምትችሉት ቀላልና አስተማማኝ ቀመር የሚከተል ይሆናል ማለት ነው። የሽያጭ ዋጋ ማለት አጠቃላይ ወጪ ሲደመር የሚፈለግ ትርፍ። አንድ ዕቃ ላይ የሽያጭ ዋጋ ስታስቀምጡ አጠቃላይ ወጪ ያወጣችሁት አለ፣ እንደገና ደግሞ የምትጠብቁት ትርፍ አለ። እነዚህ ሁለቱን የያዘ መሆን አለበት። ይህ በገሃዱ ዓለም እንዴት እንደሚሰራ ግልጽ በሆነ ምሳሌ ላስረዳችሁ። ለምሳሌ አንድ ምርት በ500 ብር የመግዣ ዋጋ ገዛችሁት። ይህንን ዕቃ ለማጓጓዝ የትራንስፖርት 20 ብር አወጣችሁ። ዕቃውን ለማሸግ ወይም ደግሞ ዕቃውን ይዘው ለሚሄዱበት ፕላስቲክ ሊሆን ይችላል ወይም የኔ መያዣ 10 ብር አወጣችሁ። ሌሎች ቀጥተኛ ወጪዎች ደግሞ 20 ብር አወጣችሁ። ስለዚህ ዕቃ የወጣው እውነተኛው አጠቃላይ ወጪዎቻችሁ ሲደመር 500 የመግዣ ዋጋው፣ 20 ብር ለትራንስፖርት፣ 10 ብር ለማሸጊያ፣ 20 ብር ለሌሎች ቀጥተኛ ወጪዎች ሲደመር 550 ብር ይሆናል። አሁን ከዚህ ምርት ላይ 20% የትርፍ ህዳግ ለማግኘት ወሰናችሁ እንበል። ስለዚህ የ550 20% 110 ብር ይሆናል። ይህንን ቁጥር ወደ ቀመራችን ስናስገባው የመጨረሻ የሽያጭ ዋጋችሁ የሚሆነው 550 ሲደመር 110 ትርፋችሁ ነው። 550 ደግሞ አጠቃላይ የወጣው ወጪ ነው። ስለዚህ 660 ብር ይሆናል ማለት ነው። ስለዚህ በዚህ ዋጋ የገዛችሁትን እንደዚህ ልታስቀምጡ ትችላላችሁ። የምትሸጡበትን ዋጋ ከመወሰናችሁ በፊት በዚህ መንገድ መተንተን ያስፈልጋችኋል።
ብዙ ጊዜ ትርፍ ብለው የሚያስቀምጡት ቀጥታ እቃውን የገዛንበትን ዋጋ ነው። ለምሳሌ አንድ እቃ በ500 ብር ብትገዙ የገዛችሁበት፣ ነገር ግን የተለያዩ ወጪዎች አሉ። እነኛ ሁሉ ያካተተ ጠቅላላ ወጪ፣ ከዛ በኋላ ደግሞ ትርፋችሁን በፐርሰንት ማስቀመጥ አለባችሁ ማለት ነው። እንግዲህ ብዙ ጊዜ ስውር የሆኑ ወጪዎች አሉ። ለምሳሌ ብዙ የሚቸገሩ የንግድ ድርጅቶች የሚሳሳቱት የእቃውን መግዣ ዋጋ ብቻ በማስላት ነው። ነገር ግን ሌሎች ስውር የንግድ ወጪዎቻችሁን መርሳት የለባችሁ። ዘላቂ ንግድ ለመስራት በአጠቃላይ የወጪ ስሌታችሁ ውስጥ እነዚህን ከግምት ውስጥ ማስገባት አለባችሁ። አንደኛው የወርሃዊ ኪራይና የፍጆታ፣ የመብራት፣ የውሃ የመሳሰሉትን ማሰብ አለባችሁ። የሰራተኛ ደሞዝ እና ዕለታዊ ትራንስፖርት፣ የመብራት፣ የውሃ፣ የተበላሹ እቃዎች፣ ከምንም በላይ ደግሞ ታክስ፣ የመንግስት ግብር፣ እነዚህን ሁሉ ሂሳብ ውስጥ አስገብታችሁ ነው የመሸጫ ዋጋ ማስቀመጥ ያለባችሁ። እነዚህ ወጪዎች በራሳችሁ አይጠፉም። ዋጋ ስታወጡ እነዚህን ችላ ካላችሁ ንግዳችሁ የሚንቀሳቀስና ትርፋማ ሊመስል ይችላል። ሂሳብ ስትሰሩ ትርፋችሁን፣ ዋጋችሁን፣ የመሸጫ ዋጋችሁን ካልኩሌት ስታደርጉ እነዚህን ነገሮች ካላካተታችሁ የቢዝነሳችሁ የህልውና ጉዳይ ጥያቄ ውስጥ ይሆናል ማለት ነው። የሂሳብ ስሌታችሁ ከጨረሳችሁ በኋላ ያን ዋጋ እናንተ ከላይ የተዘረዘሩትን መስፈርቶች በመጠቀም ሂሳብ ልትሰሩ ትችላላችሁ። ያንን መሰረት አድርጋችሁ ዋጋ ትሰጣላችሁ። ከሰጣችሁ በኋላ ግን እንደገና ውጩን ማየት ያስፈልጋል። በገበያ ያለው ዋጋ ምን ይመስላል የሚለውን ማየት ደግሞ ጠቃሚ ነው። የሂሳብ ስሌታችሁን ከጨረሳችሁ በኋላ ያንን ዋጋ ከገበያው ተጨባጭ ሁኔታ ጋር የምታነጻጽሩበት ጊዜ ላይ ትደርሳላችሁ። ለምሳሌ የእናንተ ቀመር 660 እንድታስከፍሉ ነገራችሁ እንበል። ነገር ግን ዙሪያችሁን ስታዩ ሌሎች ሱቆች በሙሉ እያንዳንዱ ዕቃ በ620 እየሸጠ ነው እንደሆነ አስተዋላችሁ። ይህም በ40 ብር ቅናሽ እንደማለት ነው። በድንጋጤ ዋጋችሁን ቀንሳችሁ ትርፋችሁን ከማጥፋት ይልቅ እነዚህን ስልቶች በጥንቃቄ በማድረግ ቢዝነሳችሁን ቀጣይ ማድረግ ትችላላችሁ። አንደኛው ደንበኞች በእኔ ሱቅ ውስጥ 660 ብር ለመክፈል የሚያስችል ተጨማሪ እሴት ወይም ጥራት አለው የሚለውን ጥያቄ መጠየቅ አለባችሁ። ምክንያቱም ገበያ ላይ 640 ብር እየተሸጠ እናንተ ጋር 40 ብር ጨምረው 660 ለመግዛት የሚያስችላቸውን እሴት ደንበኞች በእኔ ሱቅ ውስጥ ይህንን ለመክፈል የሚያስችል እሴት አለው የሚለውን መጠየቅ አለባችሁ። የተሻለ የጅምላ ዋጋ ቅናሽ ማግኘት እችላለሁ ወይ? ምናልባት ከአከፋፋዮች የምትገዙ ከሆነ ፖሲብሊ ደግሞ ከፋብሪካ የምትገዙ ከሆነ ሁለቱ ጋር ቅናሽ ይኖራል። ስለዚህ ምናልባት ከፋብሪካው የተሻለ ጅምላ ዋጋ ቅናሽ ማግኘት እችላለሁ ወይ? የውስጥ አሰራሪን በማስተካከል የትራንስፖርት ወይም የማሸጊያ ወጪዎችን መቀነስ እችላለሁ ወይ? ከፍ ያለውን ዋጋ ለማስረዳት የደንበኞችን መስተንግዶ ማሻሻል እችላለሁ ወይ? እዚህን ጥያቄዎች መጠየቅ አለባችሁ ማለት ነው። የሽያጭ ዋጋ መቼም ቢሆን እንዲሁ በዘፈቀደ የሚቀመጥ ቁጥር አይደለም። ማንኛውም ዋጋ ከመወሰናችሁ በፊት የመነሻ ወጫችሁን አውቁ። ለደንበኞቻችሁ የምትሰጡትን እውነተኛ እሴት መዝኑ እና የትርፍ ዕዳጋችሁን ወይም ትርፋችሁን ጠብቁ። ምክንያቱም ትርፍ ንግዳችሁን በሕይወት የሚያቆየው ኦክሲጅን ነው። ይሁንና ከላይ የተጠቀሱት የሽያጭ ዋጋ ተመን እንደተጠበቀ ሆኖ ዋጋችሁን ለመከለስ የሚያስችሉ ሁኔታዎች አልፎ አልፎ ይፈጠራሉ። አንድ ያስቀመጥነው ዋጋ ሁሌ ይቀጥላል ማለት አይደለም። በውስጣዊና ውጫዊ ተጽዕኖች ዋጋዎቻችንን እንደገና የምንቀይርበት ሁኔታ አለ። እነዚህ ዋጋ እንድንቀይር የሚያስገድዱ ውጫዊና ውስጣዊ ሁኔታዎች፣ አንደኛ የምርት ኤክስፓየር ዴት መቃረብ፣ የዋጋ ማስተካከያዊ ቅናሽ ልታደርጉ ትችላላችሁ። አንድ እናንተ እጅ ላይ ያለ ምርት ኤክስፓየር የሚያደርግበት ቀን እየቀረበ ከመጣ ከጥቅም ውጭ ስለሚሆን ዋጋ ቀንሳችሁ ልሸጡ ትችላላችሁ። ይህ እንግዲህ አስገዳጅ የሆነ የዋጋ ተመን እንድታደርጉ የሚያደርግ ውጫዊ ተጽዕኖ ነው ማለት ነው። ሌላው የምንዛሬ ወይም ደግሞ የከረንሲ ዲቫሉዌሽን እየጨመረ በሚሄድበት ጊዜ ዋጋዎቻችንን ለማስተካከል እንገደዳለን። በተለይ ደግሞ ከውጭ ገቢ የሚሆኑ እቃዎች ካሉን። ሌላው ምርቶች የሚጓጓዙበት የትራንስፖርት ሁኔታ በአንድም ይሁን በሌላ የሚቋረጥና ያ እንቅስቃሴ የሚጓተት ከሆነ የዋጋ ለውጥ ለማድረግ ትገደዳላችሁ። ሌላው የዋጋ ቅናሽ ለገበያ ትውውቅ ወይም ወቅታዊ ማበረታቻ ለመስጠት ስትፈልጉ፣ በተለይ ወቅታዊ የሆኑ ቢዝነሶች በሚሰሩበት ጊዜ የዋጋ ማስተካከያ ልታደርጉ ትችላላችሁ። ሌላው ቫት እና ታክስ በሚጨመርበት ጊዜ ወይም አዳዲስ ሕጎች በሚወጡበት ጊዜ እንደገና ዋጋችሁን የመሸጫ ዋጋችሁን ለመተመን ትገደዳላችሁ። እንግዲህ ከላይ ያሉት ፋክተሮች አንድ ያስቀመጥነውን አንድ የሰራውን ዋጋ እንደገና ደግሞ እንድንከልስ ሪቫይዝ እንድናደርግ የሚያስገድዱ ሁኔታዎች ናቸው።
ስለዚህ አንዴ ታግ የተደረገ ፕራይስ ሁሌ ባለበት ይቆያል ማለት አይደለም። በውጫዊና ውስጣዊ ምክንያቶች የሚቀያየርበት ሁኔታ እንዳለ ሀሳብ ለመስጠት ነው። እንግዲህ የምርት ጥራት፣ የብራንድ ሁኔታ፣ ፈጣን አክብሮት ያለውና ሙያዊ የደንበኞች አገልግሎት መስጠት፣ ዋስትና ወይም ደግሞ ምርቱ ችግር ቢያጋጥመው ወይም እቃው ችግር ቢያጋጥመው የመጠገን ወይም የመቀየር ዋስትና መኖር፣ የፓኪንግ የምንጠቀምበት ንጹህ፣ ምቹና ደንበኞችን በአክብሮት የሚያስተናግድ የግዢ አካባቢ መኖር ሲሆን ደንበኞች ለምርታችሁ ከፍተኛ እሴት እንዳለው ካመኑ ከተወዳዳሪዎቻችሁ በላይ ዋጋ ብታስቀምጡም ለመግዛት ፈቃደኛ ሊሆኑ ይችላሉ። እንግዲህ ከላይ የጠቀስኳቸው ፋክተሮች ምንም እንኳን በእናንተ አካባቢ በቅናሽ ቢኖርም እናንተ ጋር ደግሞ የተወሰነ ጭማሪም ቢኖር የተወሰነ ጭማሪ ያለበትን ገዢዎች ለመግዛት የሚገፏቸው ፋክተሮች ናቸው ማለት ነው። በተከታተላችሁ በጣም አመሰግናለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ምልክቱን መጫን፣ ቻናሉን ሰብስክራይብ ማድረግ አትርሱ። አመሰግናለሁ።